እግዚአብሔር ማን ነው ስትል ሰው ነው። ሰው የእግዚአብሔር አካላዊ ወይንም ቁሳዊ መገለጫ ነው። ሰውን አይተህ እግዚአብሔርን ነው የምትመለከተው። ምክንያቱም አራያውንም መልኩንም ይዞ የተገኘ ነውና የሰው ልጅ በእግዚአብሔር መልክና አራያ የተፈጠረ ነው ስንል አካላዊ አእምሮአዊና መንፈሳዊ ማንነቱን ነው የምንገልጸው። እነዚህ ይሄ ትራይኮቶሚ ፖዚሽን እያልኩ በመጽሐፉም በጣም በተደጋጋሚና በተለያዩ አጋጣሚዎች ሁሉ የማነሳው ነው። ሳምቲንግ ሚስ ያደረግ ነው ወይንም ደግሞ ዲስቶርትድ በሆነ መንገድ የተረዳ ነው። ዛሬ ግን ሪቫይቭ ሊያደርግ ይገባል ብዬ በጣም ስትሮንግሊ የማምነው መልካ ህይወት የሰው መልክ የሰው መገለጫ ማንነት ነው ብዬ ስለማምን ሶስቱም ማንነቶቻችን ፕሮፐርሊ እኩል ማደግ አለባቸው። ሰው ስጋዊ ነው። ስጋ የለበሰ እንደመሆኑ መጠን ስጋው መመገብ ነው የሚፈልገው ለማደግ። ዕውቀትን ስናስብ ደግሞ ሳይንሳዊ ዕውቀትን ነው የምናነሳው። ከስጋ ጋራ በተያያዘ መንገድ ከዚህ ከአምስቱ የስሜት ዋሳት ጋራ በተያያዘ መልኩ የምናውቀው ዕውቀት ሳይንቲፊክ ኖሌጅ ነው የምንለው። ይሄ አይቼው ቀምሼው ኤክስፐሪመንት አድርጌ ምናምን የሚባለው አሁን ቴክኖሎጂ በግዛፍ የሄደበት ቅድም ያነሳቸው መለስበታለሁ። ሁለተኛው ደግሞ ፍልስፍና ነው ወይንም አይምሮ ነው፣ የማወቅ አቅም። ይሄ ፋንዳሜንታል የምንላቸው መሰረታዊ የህልውና ጥያቄዎችን የምናነሳበት፣ የምንመረምርበት፣ የምናገናዝብበትና የምንወስንበት የአይምሮ የማወቅ አቅምን በጥልቀትና በስፋት የምንረዳበት የአዋቂት ነፍስ ጠባያችን ማለት ነው። ሶስተኛው ደግሞ በምዕራብ ዓለም የተረሳ እኛም ደግሞ በምዕራብ ዓለም አስተምሮ ተጽዕኖ ውስጥ በመውደቃችን ምክንያት ከልጅነትም ጀምሮ ኤሌመንተሪም ይሁን ሃይስኩልም ዩኒቨርሲቲም እንኳን ገብተን ያልሰማ ነው። ግን ዛሬ ለመጥፋታችን ወይንም ግራ ለመጋባታችን እንደ ሰውም እንደ ማህበረሰብም ለመፍረሳችን ምክንያት ነው ብለን የምናስበው ወይንም የማምነው ቤተክርስቲያንም የምታስተምረው መንፈስ ነው። የሰው ልጅ መንፈሳዊ ነው። የሰው ልጅ ከአምላኩ ጋር የሚገናኝ ነው። የሰው ልጅ ከአምላኩ ጋር አንድ መሆን የሚፈልግና የሚችልም ነው። ይሄንን አስተምህሮ ከቅዱሳት መጽሐፍት የምናገኘው ነው። አምላክም ሰው የሆነበት መሰረታዊው ዓላማም ደግሞ እሱ ነው። ያ መንፈሳዊነትን ያጣውን ሰው መንፈሳዊነትን ለማልበስ ነው የመጣውና እንዳላሰፋው በጣም ትልቅ ፋንዳሜንታል ጥያቄ ነው ያነሳው። ባጭሩ ሰው አካላዊ ነው፣ አእምሮአዊ ነው፣ መንፈሳዊ ነው።